ጦጣው ደግሞ ምንድነው አጎቴ ናፍቀኸኛል ይልሃል እኮ ምንድነው ሙሉ ቤተሰቡ የሚተዳደረው እኮ የጦጣው ባንተ እኮ ነው። ጦጣማ ተይው ጦጣ መኪና ገዝቷል አይቼዋለሁ እኮ ባንተ ያው በዚህ ቲክቶክ እየሰራ ባንተ የሱ ሪከርድ ነው መኪናና ቤት ገዛው ብሎ ያለ እሱ ነው እንዴ? አሪቸው ክፈለኝ ብሎ ነበር በቀደም ክፈለኝ አለ። ጭራሽ አንተ ያስተዳደርከው ጭራሽ ንቀት ነው ይሄ ራሱ ልፋጫም ነው የሚፍጣት ቁርጥራጭ ከየት አባቱ እንደመጣም ጊፍት ስጥ። አሁን ጦጣው አለበዛ ብሎክ ነው የምትደረገው። ጊፍት ስጠው። የቦጋ ቦጌሻ ምስጋናው ፈስ ነው አሉ። አራዳ ልጅ ፈሱ መድኃኒት ነው ማለት ምን ማለት ነው? ይሄን ብቻ አስረዳኝና ያንተ ግን ሆባና ጉንፋን ነው የሚያዝዘው። እበት ውረድ። ለአንድ ቀን ይሁን ብንደባደብ ደስ ይለኛል። እንደዚህ ጸም እፈልጋለሁ ከአንተ ጋር። እበት በትንፋሽ ነው የምትወጣው። ማን ነው ቢሮ የሰጠህ? ምንድን ነው ስልጣን አንተ? ምን አባ ገባ አንተ ያልጋስ እበት ቆማጣ ጋር ውረድ። የዛ ሰፈር ልጅ ድንጋይ ያንተ አይነቱ ያልተፈለጠ ቢፈለጥ የሚሳካከስ ድንጋይ አይነት ሰው ጋር ሆኜ ነው ኢትዮጵያዊ ተብዬ የሚቆጠረው። እበት ዶማ የለማኝ ምግብ ፊት ምንድን ነው የሚለው? የራቁት ቪዲዮ አለኝ የሰኝ ምናምን ይላል ባለጂ የቆማጣ ሰፈር ልጅ ምን ራቁት አይደለም ከልብሴ መታገኘኝ በለው በቱጣም ለአዲስ ዓመት የሆነች በግ ነገር አሰጠኝ። አንተ ምን ሰጠኝ ነው የምሰጥህ? ይሄው አበባ ሰጠው አይደል? እንደው እንዴ እበት ሄድ ጓሮክ ትከል ውሰድ። አሁን ውሰድ ቶሎ በል። አንተ ተወጣው ለምን አባ ነው በኔ ላይ የምትሰራው? እየቀረጸ ነው ግማታም የተግማማ ሰፈር ልጅ እበት የዛ ሰፈር ልጅ። እንፈቃቀር፣ እንከባበር፣ እንቻቻል አይደለም። ምን አባ ስለሆንክ ነው የምችልህ? ማን አባ ነህ አንተ እኔን የምትችለኝ? አትቻለኝ አልችልህም። እንቻቻለን ግን እንከባበር። ከዛ ውጪ ግን አንተ አጉድ እዚህ በጠራርቅ ባለው ስትል ጣቴን ነው የሚቆርጥልህ ወይ ምላሴን ነው የሚቆርጥልህ። አትችልም በእኔ ላይ መቅዘን። ስድድብ ወንጀል ነው። እኔ ጋር ዘመናዊ ስድብ መሳደብ የለባችሁም። ስትሳደቡ እንኳን እኔ ጋር ስትሰዳደቡ ባህላዊ ስድብ ተሰዳደቡ።